በእንባ እግዚአብሔር ፊት ተንበርክካችሁ ጌታ ሆይ የዛሬን ብቻ ይቅር በለኝ ዳግመኛ ወደዚህ አልመለስም ብላችሁ ቃል ገብታችሁ ነገር ግን ገና ጥቂት ቀናት ሳይሞላ ያው የለመዳችሁት ወጥመድ ውስጥ ራሳችሁን መልሳችሁ ታገኙታላችሁ። ለመለወጥ ጸልያችኋል፣ ጾማችኋል፣ አምርራችሁ አልቅሳችኋል። ቢሆንም ግን የማይታይ መንፈሳዊ ገመድ ተብትቦ የያዛችሁ ይመስል ወደ ኋላ ትሳባላችሁ። የምታደርጉትን ትጠሉታላችሁ። ነገር ግን በገዛ ጉልበታችሁ ማቆም አቅቷችኋል። የሚሆነው ደካማ ወይም ሰነፍ ስለሆናችሁ አይደለም። ከዚህ ተስፋ አስቆራጭ አዙሪት በስተጀርባ ጥልቅ የሆነ መንፈሳዊ እውነታ አለ። ዛሬ መጽሐፍ ቅዱስ ስለዚህ ባርነት ምን እንደሚለንና ኢየሱስ በመስቀል ላይ በፈጸመው ድል እንዴት በእውነተኛ ነፃነት መመላለስ እንደምንችል በዝርዝር እናያለን። ለመሆኑ ይህ በተደጋጋሚ ወደ ኋላ የሚጎትተን ኃይል ምንድነው? ትግላችንን በስም ለይተን ካላወቅነው ልናሸንፈው አንችልም። እዚህ ጋር የምናወራው ስለ አንድ ጊዜ ስህተት ሳይሆን አቁሜያለሁ ብላችሁ ቃል ከገባችሁ በኋላ በተደጋጋሚ ስለምትመለሱበት ልማድ ወይም ፐርሲስታንት ሲን ነው። መጽሐፍ ቅዱስ ይህንን ሁኔታ ለመግለጽ እጅግ ጥልቅ የሆኑ ምስሎችን ይጠቀማል። ለምሳሌ የኃጢአት ባሪያ መሆን ማለት ምርጫችሁ በሌላ ኃይል ቁጥጥር ስር መውደቁን ያሳያል። ተብትቦ የሚይዝ ኃጢአት። ይህ በዕብራውያን 12 ላይ የሚከበን ተብሎ የተተረጎመው ኃጢአት ልክ እንደ አረም ወይም እንደ ወጥመድ ገመድ በሄዳችሁበት ቁጥር እግራችሁን እየጠለፈ የሚጥላችሁ ልማድ ነው። ሁለተኛ ጴጥሮስ 2 ላይ ደግሞ ውሻ ወደ ትፋቱ ይመለሳል ይላል። ይህ ጥቅስ ያንን ተስፋ የሚያስቆርጥ አዙሪት ይገልጻል። ጌታ ሆይ ታጠብኩ፣ ተለወጥኩ ካላችሁ በኋላ ደግማችሁ ወደዛ ወደ ጠላችሁት ነገር ስትመለሱ የሚሰማችሁን የመጸየፍ ስሜት የሚገልጽ ነው። እነዚህ ሁሉ ቃላት የሚያሳዩን አንድ እውነት አለ። ተደጋጋሚ ኃጢአት ከድርጊት አልፎ እናንተን የሚቆጣጠር መንፈሳዊ እስር ቤት እየሆነባችሁ መሆኑን ነው። ታዲያ እንዴት ነው አንድ ድርጊት ነፍሳችሁን እንዲጠፍሮ ሊይዝ የሚችለው? ይህን ለመረዳት ስለ ነፍስ ትስስር ወይም ሶል ታይስ ማወቅ ይኖርብናል። ሶል ታይ የሚለው ሐረግ በመጽሐፍ ቅዱስ ውስጥ ቃል በቃል ላይገኝ ይችላል። እውነታው ግን በግልጽ ተቀምጧል። ለምሳሌ የዮናታን ነፍስ በዳዊት ነፍስ ታሰረች። ከጋለሞታ ጋር የሚተባበር ከእርሷ ጋር አንድ ስጋ ይሆናል። በቀላል አማርኛ የነፍስ ትስስር ማለት ከአንድ ሰው ወይም ከኃጢአት ልማድ ጋር የሚፈጠር ጥልቅ የሆነ መንፈሳዊ ቁርኝት ነው። ቅዱስ የሆኑ ትስስሮች እንደ ትዳር ብርታትን ሊሰጡን፣ ጤናማ ያልሆኑ ትስስሮች እንደ ዝሙትና ፖርኖግራፊ ያሉት ደግሞ እኛን የሚቆጣጠሩ ናቸው። ነገሩ እኮ እውነተኛ ሰው አይደለም፣ በኢንተርኔት ነው፣ በሐሳቤ ብቻ ነው ብላችሁ ታስቡ ይሆናል። ነገር ግን ጭንቅላታቸው ልዩነቱን አያውቅም። ነፍሳችሁ ከምትዋያቸው ቪዲዮዎችና በአእምሯችሁ ከምትፈጥሯቸው ሰዎችና ሁኔታዎች ጋር ይተሳሰራሉ ወይም ቦንድ ያደርጋሉ። በጊዜ ሂደት ነፍሳችሁን ከእውነታው ዓለም ይልቅ ለምናባዊ ዓለም እንድትገዛ ታሰለጥኗታላችሁ። ይህንን እንዲህ እንየው። አንድ ኃጢአት በተደጋጋሚ ስታደርጉ በነፍሳችሁና በዛ ኃጢአት መካከል እንደ ድልድይ የሚሆን ትስስር ትገነባላችሁ። ወደዛ ኃጢአት ደጋግማችሁ በተመላለሳችሁ ቁጥር በዚያ ድልድይ ላይ ደጋግማችሁ ትራመዳላችሁ። በሄዳችሁ ቁጥር ድልድዩ እየጠነከረና እየሰፋ ይሄዳል። በመጨረሻም ያ ነገር ከሌለ ሰላም የማይኖራችሁ ሆኖ እንዲሰማችሁ ያደርጋል። በመንፈሳዊ ዓለም ይህ ባርነት ወይም ቦንዴጅ ነው። እንዲያውም ወደ እግዚአብሔር ከመሄድ ይልቅ ለመጽናናት የምትሮጡበት ጣዖት እየሆነባችሁ ይመጣል። ሌላው ልብ ልንለው የሚገባው ነገር ከማንኛውም ደጋግመን ከምንሰራው ኃጢአት በስተጀርባ የተደበቀ ስቃይ መኖሩን ነው። ከውስጥ ህመማችን ለማምለጥ ስንሞክር ኃጢአት የምንጠቀመው የስቃይ ማስታገሻ ይሆናል። ይህን አስመልክቶ ዶክተር ኤድ ዌልች ሲናገር ሱሶቻችን በድንገት የሚከሰቱ አይደሉም፣ ከፍርሃታችን፣ ከውርደታችን እና ከተስፋ መቁረጥ ታሪኮቻችን ጋር የተቆራኙ ናቸው። ሱሰኛ ማለት ዝም ብሎ ደስታን ብቻ የሚፈልግ ሰው ሳይሆን የሐሰት መጠጊያ ያገኘ በስቃይ ውስጥ ያለ ሰው ነው ይላል። ታዲያ ወንድሞቼና እህቶቼ ከኃጢአት ጋር ስለምታደርጉት ትግል ያላችሁን አመለካከት ሙሉ በሙሉ የሚቀይር አንድ እውነት ላካፍላችሁ። ኢየሱስ በመስቀል ላይ ሲሞት የኃጢአት ይቅርታን ለማስገኘት ብቻ ሳይሆን ለኃጢአት ኃይል ራሱ ዘላቂ መፍትሄ ሰጥቶታል። ሮሜ 8 ላይ ሲናገር እግዚአብሔር በክርስቶስ በኩል በስጋ ኃጢአትን ፈረደበት ይላል። ኃጢአት ተፈርዶበታል፣ ዕዳውን ሙሉ በሙሉ ተከፍሏል። ቆላስይስ 2 ላይ ደግሞ ኢየሱስ በእኛ ላይ የነበረውን የዕዳ ጽሕፈት በመስቀል ላይ ጠርቆ አስወግዶታል ይላል። ይህ ማለት ኃጢአት በእኛ ላይ ያለው ሕጋዊ ስልጣን አብቅቷል ማለት ነው። ሰይጣን በእኛ ላይ የነበረው የመክሰስና የመግዛት መብት ተወግዷል። ነገር ግን ድል ተገኘ ማለት ፈተናዎች ከነጭራሹ ይጠፋሉ ማለት አይደለም። ኃጢአት በክርስቶስ ሙሉ በሙሉ ቢሸነፍም ልክ እንደ ሽምቅ ተዋጊ ኃይል መንቀሳቀሱን ይቀጥላል። ስልጣኑ ቢገፈፍም እንኳን አሁንም ሁከትና ረብሻ ለመፍጠር ይሞክራል። ጦርነቱ ተጠናቋል፣ ጠላት ተሸንፏል፣ ሰራዊቱም ተበታትኗል። ነገር ግን ጠላታችን እጅ ከመስጠት ይልቅ ታክቲኩን ይቀይራል።
በማታለል በድንገተኛ ጥቃትና ጭንቀትን በመዝራት አሁንም በቁጥጥሩ ስር እንደሆናችሁ እንዲሰማችሁ ለማድረግ ይሞክራል። ስልጣን የለውም፣ አይገዛችሁም፣ ነገር ግን ሰላማችሁን ለማደፍረስ ይረብሻል። ባለቤት አይደለም፣ የናንተ ጌታ አይደለም፣ ነገር ግን ያለ ህጋዊ ፍቃድ ቦታ ለመያዝ ይሞክራል። ጦርነቱ ቀድሞውኑ መሸነፉን ካላወቃችሁ ጠላት ጥቃቶችን ሲሰነዝርባችሁ እየተሸነፍኩ ነው ብላችሁ ልታስቡ ትችላላችሁ። እውነታው ግን እነዚህ ጥቃቶች የሚያሳዩት ጠላታችሁ ምን ያህል ተስፋ እንደቆረጠ ብቻ ነው። ብዙ ክርስቲያኖች በአንድ አይነት ኃጢአት ውስጥ ደጋግመው የሚወድቁት እግዚአብሔርን ስለማይወዱ ወይም ስላልጸለዩ ስላልጾሙ አይደለም። የአብዛኞቻችን ችግር ነው። ጌታ ሆይ ይህን ፍላጎት አስወግድልኝ ብለን እንጸልይና ነፃነት እስኪሰማን ድረስ ዝም ብለን እንጠብቃለን። የተለየ ስሜት እስኪሰማን እንጠብቃለን። ፈተናው እስኪጠፋ እንጠብቃለን። በውስጣችን የሆነ ለውጥ እስኪመጣ እንጠብቃለን። ነገር ግን መጽሐፍ ቅዱስ እንዲህ አይነት መጠባበቅን አያስተምረንም። ሮሜ 8 ላይ በመንፈስ የሥጋን ሥራ ብትገድሉ በሕይወት ትኖራላችሁ ይላል። ኃይሉን እግዚአብሔር በመንፈስ ቅዱስ በኩል ይሰጠናል። እኛ ግን በእምነት እርምጃ እንድንወስድ ተጠርተናል። ቴዎሎጂያን ጄሪ ብሪጅ ሲናገር እኛ በክርስቶስ ካለን የትኛውን ፈተና ኃጢአት እንድንሰራ አያስገድደንም። ኃጢአት የምንሰራው አቅም አጥተን ሳይሆን ላለመታዘዝ ስለመረጥን ነው ይላል። የንግግር ሊያም ይችላል፣ ግን ደግሞ ትልቅ ተስፋ አለው። ምክንያቱም በኃጢአት መውደቅ ምርጫ ከሆነ መታዘዝም እውነተኛ ምርጫ ነው። የክርስቲያን ሕይወት ድል እስክናገኝ ድረስ ስራ ፈቶ የመጠበቅ ሕይወት አይደለም፣ የተግባር ሕይወት ነው። የኛ ሚና የአጋርነት ነው። እግዚአብሔር ኃይሉን ይሰጠናል፣ መንፈስ ቅዱስን በውስጣችን ያኖራል። እኛ ደግሞ በዚህ ኃይል ላይ ቆመን መታዘዝን እንመርጣለን። እያንዳንዱ በመንፈስ ቅዱስ የተደገፈ አይሆንም የሚል ውሳኔ የእናንተን ጥንካሬ ሳይሆን የክርስቶስን ድል በሕይወታችሁ ያውጃል። እናንተ ነፃነትን ለማግኘት አትታገሉም፣ ነገር ግን ካገኛችሁት ነፃነት ተነስታችሁ ትታገላላችሁ። በጸናችሁ ቁጥር ይህን እውነት በሕይወታችሁ ያወጃችሁት ነው። ኢየሱስ ቀድሞውኑ አሸንፏል። እኔም በዚያ ድል ውስጥ በመታዘዝ እመላለሳለሁ።